የወንድ ብልት ለወሲብ ሊሆን ይችላል ለሌላ ነገር ቀጥ ብሎ በሚቆምበት ሰዓት በአማካይ 14.15 ሴንቲሜትር ሲረዝም 7.9 ሴንቲሜትር ደግሞ ውፍረት ወይም ዙሪያ ይኖረዋል ማለት ነው። የወንድ ብልት በከለር ሊሆን ይችላል በሳይዝ እንደዚሁም በቅርጽ የተለያየ ቢሆንም በሳይዝ 6ቱን እንደዚሁም ደግሞ በቅርጽ 6ቱን ቀጥለን በዚህ ቪዲዮ እናያለን ማለት ነው። በተለያዩ ጥናቶች ሪፖርት መሰረት 85% የሚሆኑ ሴቶች የወንዶች ብልት ሳይዝ ብዙ አያሳስባቸውም። ነገር ግን 45% የሚሆኑት ወንዶች ኦልሞስት ግማሽ የሚሆኑት የዓለም ወንዶች ማለት ነው የብልታቸው ሳይዝ በተለይ ደግሞ ማጠሩ በጣም እንደሚያሳስባቸው እንደሚያስጨንቃቸው በጥናት ተለይቷል። ቀጥዬ ያስቀመጥኳቸው 12 አይነት የብልት አይነቶች ግን ኖርማል ናቸው። ሁሉም ሳይዛቸውን መሰረት በማድረግ 6 አይነት የወንድ ብልቶችን ቀጥለን እናያለን። አንደኛ ግራወርስ ወይም ደግሞ በደም የሚሞላ ብልት ይባላል። ይህ አይነት ብልት በኖርማል ሰዓት ትንሽ ሳይዝ ያለውና የተኛ ሲሆን ለወሲብ በሚነሳሳበት ሰዓት ግን በሚገርም ፍጥነት ሳይዙ እጅግ በጣም አድርጎ ይጨምራል። 79% የሚሆኑት ዓለም ላይ ያሉ ወንዶች ይህ አይነት ብልት አላቸው። ሁለተኛ ሻወርስ ወይም ደግሞ በስጋ የተሞላ ብልት ይባላል። ይህ አይነት ብልት ለወሲብ ከመነሳሱ በፊትና ለወሲብ ከተነሳሳ በኋላ ቀና ከማለት ባለፈ ያን ያክል የሳይዝ ልዩነት አያሳይም። 21% የሚሆኑት የዓለም ወንዶች ይህ አይነት ብልት አላቸው። ሶስተኛ ስሞል ወይም ደግሞ ትንሽ ብልት ይባላል። ይህ አይነት ብልት ከአማካዩ የብልት ርዝመትና ውፍረት ሲያንስ በተለይ ደግሞ ከ3 ኢንች በታች ሲሆን እንደማለት ነው። አራተኛው ፔፐር ብልት ይባላል። ይህ አይነት ብልት ከአማካዩ የብልት ርዝመት ያነሰ ቢሆንም ከአማካዩ የብልት ዙሪያ ወይም ውፍረት ግን የበለጠ ነው። አጭር ግን ወፍራም ብልት ማለት ነው። አምስተኛ ቢግ ወይም ደግሞ ግዙፍ ብልት ይባላል። ይህ አይነት ብልት ከአማካዩ የብልት ሳይዝ ማለትም ርዝመቱ ከ14.15 ሴንቲሜትር ውፍረቱ ደግሞ ከ7.9 ሴንቲሜትር በላይ የሆነ ብልት እንደማለት ነው። ስድስተኛና የመጨረሻው ኢሞሽናሊ ሴንሲቲቭ የሆነ ብልት ነው። ይህ ብልት አይነት ከሳይኮሎጂ ጋር በተያያዘ በወሬ ሊሆን ይችላል በፍርሃት ሳይዙ የሚቀያየር የብልት አይነት ነው። ቅርጽን መሰረት በማድረግ ደግሞ 6 የብልት አይነቶችን ቀጥለን እናያለን። የመጀመሪያው ቢግ ሄድ ወይም ደግሞ ሃመር ወይም ደግሞ መዶሻ የሚባለው የብልት አይነት ነው። ይህ ማለት የብልት አናቱ ከቦዲው በልጦ ገዝፎ ሲታይ እንደማለት ነው። ባጭሩ መዶሻ የሚመስል ብልት እንደማለት ነው። ይህ አይነት ብልት በብዙ ወንዶች ላይ የሚገኝ የተለመደ የብልት አይነት ነው። ሁለተኛ ቢግ ሻፍት ይባላል። ይህ አይነት ብልት ቀደም ብለን መዶሻ ካልነው ብልት ተቃራኒ ቅርጽ ያለው ሲሆን ቦዲው ከጭንቅላቱ ገዝፎ ሲታይ እንደማለት ነው። ሶስተኛ ከርቭድ ወይም ባናና ወይም ደግሞ ሙዝ ቅርጽ ያለው ብልት ነው። ይህ አይነት ብልት በኖርማል ሰዓት ቀጥ ያለ ሲሆን ለወሲብ በሚነሳሳበት ሰዓት ግን ወደ ላይ ሊሆን ይችላል ወደ ታች ወይም ደግሞ ወደ ጎን የሚጣመም ወይም የሚንጋደድ ብልት እንደማለት ነው። የሚጣመመው ወይም ደግሞ የሚንጋደደው ከርቭ ግን ከ60 ዲግሪ ማነስ መቻል የለበትም። ይህ ብልት አይነት ለሴቶች እርካታ ወሳኝ የሆነውን ድብቁን ቦታ በቀላሉ መንካት ስለሚችል ብዙ ጊዜ በሴቶች ተመራጭ የሆነ የብልት አይነት ነው። ይህ ብልት ከ10 እስከ 20% በሚሆኑ የዓለም ወንዶች ላይ የሚገኝ የብልት አይነት ነው። አራተኛ ቤንደር ወይም ሲሸፕድ ብልት ይባላል። ይህ ብልት አይነት ቦዲው ላይ ከ30 እስከ 60 ዲግሪ ድንገት እጥፍ ወይም ስብር ያለ ሲመስል እንደማለት ነው። ነገር ግን ከ30 ዲግሪ በታች ከታጠፈ ፓይሮኒ የሚባል የወንዶች ብልት በሽታ ስላለ ወደ ጤና ተቋም ሄዶ መመርመር ያስፈልጋል። ይህ ብልት ያላቸው ወንዶች በወሲብ ሰዓት ብዙ ጊዜ የህመም ስሜት ይሰማቸው። አምስተኛው ፔንሲል ወይም ሮኬት ብልት ይባላል። ይህ ብልት አይነት ከቂጡ በኩል ወፍራም ሆኖ ወደ ጫፍ እየሾለ የሚመጣ እርሳስ ወይም ሮኬት የሚመስል ብልት ማለት ነው። ስድስተኛና የመጨረሻው ሱዜጅ ብልት ይባላል። ይህ ብልት አይነት ከቂጡ እስከ ጫፉ ተመሳሳይ ውፍረት እንደዚሁም ደግሞ አማካይ ርዝመትና ውፍረት ያለው የብልት አይነት ነው። ይህ ብልት አይነት በብዙ ወንዶች ላይ የሚገኝ የተለመደ የብልት አይነት ነው። በአንድ ከ20 እስከ 69 ዓመት በሆናቸው በ1564 ወንዶች ላይ በቆመ ብልት ከሰውነታቸው ጋር ስንት ዲግሪ ይሰራል ተብሎ በተካሄደ አንድ ጥናት መሰረት የሚከተለውን ውጤት ገልጽላችኋለሁ። 4.9% የሚሆኑት ወንዶች ብልታቸው ከሰውነታቸው ጋር ከ0 እስከ 30 ዲግሪ ቀጥ ብሎ ወደ ላይ ቆሞ ተገኝቷል። 29.6% የሚሆኑት ወንዶች ብልታቸው ከሰውነታቸው ጋር ከ30 እስከ 60 ዲግሪ ቀና ብሎ ተገኝቷል። 30.9% የሚሆኑት ወንዶች ግን
ብልታቸው ከሰውነታቸው ጋር ከ60 እስከ 85% የተወሰነ ቀና ብሎ ተገኝቷል። 9.9% የሚሆኑት ወንዶች ብልታቸው ከሰውነታቸው ጋር ቀና ወይም ዘግዘቅ ሳይል ኦልሞስት ከ85 እስከ 95% ቀጥ ብሎ ተገኝቷል። 19.8% የሚሆኑት ወንዶች ብልታቸው ወደታች የተወሰነ በማጎንበስ ከ95 እስከ 120 ዲግሪ ሆኖ ተገኝቷል። 4.9% የሚሆኑት ወንዶች ወደታች በጣም በማዘቅዘቅ ከ120 እስከ 180 ዲግሪ ወደታች አጎንብሶ ተገኝቷል። የዛሬው የወንድ ብልት አይነቶችን አስመልክቶ ያዘጋጀሁት ትምህርት ይሄንን ይመስላል። ትምህርቱ ከተመቻችሁ ላይክ እና ሼር ማድረጋችሁን አትርሱ። ምናልባት አስተያየትና ጥያቄ ካላችሁ ዩቲዩብ እና ፌስቡክ አለላችሁ። እስከ መጨረሻው አብራችሁን ስለቆያችሁ ምስጋናዬ ከፍ ያለ ነው። ሰላማችሁ ይብዛልኝ። ደህና ሁኑ።